ጤና ይስጥልን። ዛሬው እሁድ መጋቢት 13 ቀን 2018 ዓ.ም በመካከለኛው ምስራቅ ለሳምንታት የዘለቀው ጦርነት ዛሬ ዓለምን ወደማይታወቅና እጅግ አስፈሪ ወደሆነ ምዕራፍ ይዟት ተጉዟል። በትላንትናው ዕለት ኢራን በእስራኤል ስትራቴጂያዊ ከተሞች ላይ በሰነዘረችው ድንገተኛ ጥቃት ለመጀመሪያ ጊዜ የእስራኤል የኒውክሌር አቅም መገለጫ በሆነችው ዲሞና አቅራቢያ የሚገኙ ሲቪል ከተሞች በከባድ ሚሳኤል ተመትተዋል። ይህ ጥቃት ቀደም ሲል የነበሩትን የቀይ መስመር ስምምነቶች በሙሉ የበጠሰ ክስተት ሆኖ ተመዝግበዋል። ሆኖም የዛሬው ዘገባችን ትኩረት ወታደራዊ ግጭቱ ብቻ አይደለም። በእስራኤል ከፍተኛ የደህንነትና የፖለቲካ ባለስልጣናት ዘንድ በይፋ የሚሰማው መሲሐዊ ንግግርና በአይሁድ ክርስቲያንና በሙስሊሙ ማህበረሰቦች ዘንድ ስለ ሐሰተኛው መሲህ የሚነሱት ሃይማኖታዊ ስጋቶች ጦርነቱን ከመደበኛ ወታደራዊ ግጭት ባለፈ የመጨረሻው ዘመን ፍልሚያ እያሸጋገሩት ይገኛል። በመላው ዓለም የሚገኙ አማኞች ትንቢት እየተፈጸመ ነውን የሚል ጥያቄ እንዲያነሱ ያስገደደው የዛሬ ልዩ ዘገባችን እነዚህ ጉዳዮችን ከምንጮቻቸው ጋር በዝርዝር ይተነትናል። ይከታተሉን። እንደ አሶሲኤትድ ፕሬስ እና ሮይተርስ ዘገባ ከሆነ ትላንት ቅዳሜ ምሽት ኢራን ወደ ደቡብ እስራኤል የላከቻቸው ሚሳኤሎች የእስራኤል የማይበገር የተባለውን የአየር መከላከያ ሰብረው መግባታቸው አሁን በይፋ ተረጋግጧል። ይህ ክስተት በእስራኤል መከላከያ ሰራዊት አይዲኤፍ ውስጥ ከፍተኛ ድንጋጤን ፈጥሯል። የአይዲኤፍ ቃል አቀባይ ብርጋዴር ጀነራል ኢፊ ዲፍሪን ዛሬ ጠዋት በሰጡት መግለጫ የኢራን ከይባር ሼካን የተሰኙ አዳዲስ ባለስቲክ ሚሳኤሎች በደቡብ እስራኤል በሚገኙ አራድ እና ዲሞና ከተሞች ላይ አርፈዋል። እነዚህ ሚሳኤሎች በከፍተኛ ፍጥነትና አቅጣጫን በመቀየር የተካኑ በመሆናቸው የእስራኤል አሮ-3 የአየር መከላከያ ስርዓት ሊያከሽፋቸው አልቻለም። ይህም በታሪክ ለመጀመሪያ ጊዜ የዲሞና ኒውክሌር ማዕከል አቅራቢያ የሚገኙ ከተሞች በኢራን ሲመቱ ዓለም አይተዋል። ጥቃቱ ያረፈው ከዲሞና የኒውክሌር ምርመራ ማዕከል ጥቂት ኪሎ ሜትሮችን ርቆ ቢሆንም ፍንዳታው በተቋሙ ውስጥ በከፍተኛ ሁኔታ ተሰምቷል። የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ዛሬ ባወጣው መግለጫ በተቋሙ ላይ ምንም አይነት የጨረር መፍሰስ አለመኖሩን አረጋግጧል። ሆኖም ኢራን እንዲህ ያለውን እጅግ አደገኛ ቦታ ኢላማ ማድረጓ እስራኤል ለሕልውናችን ስጋት የሆነ ጥቃት ነው በሚል እጅግ ከባድ ለሆነ ወታደራዊ አጸፋ እንድትዘጋጅ አስገድዷታል። በሌላ በኩል በአራድ ከተማ በአንድ የመኖሪያ ህንፃ ላይ በደረሰ ቀጥተኛ ጥቃት ህንፃው በከፊል የተደረመሰ ሲሆን በደረሰው ፍንዳታና ፍርስራሽ ምክንያት እስካሁን ባለው መረጃ ከ100 በላይ ሰዎች ቆስለዋል። ከነዚህም ውስጥ ቢያንስ 12ቱ በጽኑ ሁኔታ ላይ የሚገኙ ሲሆን የሕክምና ባለሙያዎች የሟቾች ቁጥር ሊጨምር እንደሚችል ስጋታቸውን ገልጸዋል። አሁን ደግሞ ከወታደራዊ ዜና በስተጀርባ ዓለምን እጅግ እያነጋገረ ወዳለው ሃይማኖታዊ ጉዳይ እንለፍ። እንደ ዘ ታይምስ ኦፍ እስራኤል ዘገባ ከሆነ በጦርነቱ መፋፋም መካከል በእስራኤል ባለስልጣናት ዘንድ የሚሰሙ መሲሐዊ ንግግሮች የብዙዎችን ትኩረት ስበዋል። አዲሱ የእስራኤል የውስጥ ደህንነት መስሪያ ቤት ሺም ቤት ኃላፊ ሆነው የተሾሙት ሜጀር ጀነራል ዴቪድ ዚኒ ራሳቸውን መሲሐዊ ብለው መጥራታቸው ትልቅ ውዝግብን ፈጥሯል። ዚኒ መሲሐዊነት ስድብ አይደለም፣ የሀገሪቱ መስራች አባት ዴቪድ ቤን ጉሪየም መሲሐዊ ነበሩ ማለታቸው የእስራኤል መንግስት ውሳኔዎች በሃይማኖታዊ ትንቢቶች እየተመሩ ነው የሚል ስጋትን ፈጥረዋል። ይህ በእንዲህ እንዳለ በእስራኤል ውስጥ ያሉ ጽንፈኛ ሃይማኖታዊ ቡድኖች ጦርነቱ የመሲሁ መምጫ መንገድ አድርገው እየተረጎሙት ነው። በብዙ የአይሁድ የክርስቲያንና የሙስሊም ማህበረሰቦች ዘንድ እነዚህ ቡድኖች ጦርነቱን ሆን ብለው ወደ አርማጌዶን በመቀየር ሐሰተኛው መሲህ የሚገለጥበት ሁኔታ እያመቻቹ ነው የሚል ከፍተኛ ስጋትን ፈጥሯል። አንዳንድ ተንታኞች እንደሚሉት በሶስተኛው ቤተ መቅደስ ግንባታና በመሳሰሉት ጉዳዮች ዙሪያ የሚደረጉ እንቅስቃሴዎች ለዚህ ማሳያ ናቸው ይላሉ። ጠቅላይ ሚኒስቴር ኔታንያሁ ጦርነቱን ከመጽሐፍ ቅዱስ ትንቢቶች በተለይም ከአማሌቅ ጥፋት ጋር ደጋግመው ማያያዛቸው ጦርነቱ በፖለቲካዊ ድርድር እንዳይቆምና ወደ ሃይማኖታዊ ፍጅት እንዲያመራ እያደረገው ነው ሲሉ ዓለም አቀፍ ተንታኞች ተናግረዋል። በእስራኤል ውስጥ ባሉ ሴኩላር ማህበረሰቦች ዘንድ ሀገራችን ወደ ሃይማኖታዊ አምባገነንነት እየተቀየረች ነው የሚል ተቃውሞ ቢሰማም ጦርነቱ ግን በሃይማኖታዊ ስሜት እየተመራ መሆኑን ብዙዎች ይስማሙበታል። በሌላ በኩል ፕሬዝዳንት ትራምፕ በዛሬው ዕለት በኢራን ላይ እጅግ ከበድ ያለ ማስጠንቀቂያን ሰጥተዋል።
እንደ ገልፍ ኒውስ ዘገባ ከሆነ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ለነዳጅ መርከቦች ክፍት ካላደረገች አሜሪካ የኢራን ግዙፍ የኤሌክትሪክ ማመንጫዎችና የነዳጅ ማጣሪያዎችን ሙሉ በሙሉ እንደምታፈራርስ ዝተዋል። ኢራን በጨለማ ውስጥ እንድትኖር እናደርጋለን ሲሉ በዛሬ መግለጫቸው ተናግረዋል። ይህ ማስጠንቀቂያ በዓለም ነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። እንደ ዘ ዎል ስትሪት ጆርናል ዘገባ ከሆነ ኢራን በህንድ ውቅያኖስ ላይ የሚገኘውን የአሜሪካና የእንግሊዝ የጋራ ወታደራዊ ካምፕ ዲያጎ ጋርሺያ በሁለት የረጅም ርቀት ተወንጫፊ ባለስቲክ ሚሳኤሎች ለመምታት ሙከራ አድርጋለች። አንደኛው ሚሳኤል በአሜሪካ የባህር ኃይል ሲከሽፍ፣ ሌላኛው በአየር ላይ እንደወደቀ ተገልጿል። ይህ ደግሞ የኢራን ሚሳኤሎች እስከ 4000 ኪሎ ሜትር ርቀት መጓዝ እንደሚችሉ ያሳየና ዋይት ሀውስን ክፉኛ ያስደነገጠ ክስተት ሆኗል። አሜሪካ አሁን በህንድ ውቅያኖስ አካባቢ ተጨማሪ የጦር መርከቦችን ለማሰማራት ወስናለች። የመካከለኛው ምስራቅ ቀውስ አሁን ከድንበር ግጭት ባለፈ ወደ ዓለም አቀፋዊና ሃይማኖታዊ ፍልሚያ ተቀይረዋል። የነዳጅ ዋጋ መናር፣ የኒውክሌር ስጋትና የመሲሐዊ ንቅናቄ ዓለምን ወደማይታወቅ አቅጣጫ እየገፏት ይገኛሉ። የሚቀጥሉት 48 ሰዓታት የትራምፕ ዛቻ ተግባራዊ መሆን አለመሆኑንና የኢራንን ቀጣይ እርምጃ የምናይበት ወሳኝ ጊዜ ይሆናል። ዓለም በጭንቀት ውስጥ ተውጣ ውጤቱን እየጠበቀች ነው። ለዛሬ ያዘጋጀነው ልዩ ዘገባ ይህንን ይመስል ነበር። አዳዲስ መረጃዎችን ተከታትለን የምናደርሳችሁ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ እና ላይክ ያድርጉ። የዛሬውን በዚያ በቃን። መልካም ሰንበት።